ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ እንደተለመደው በአዲስና በቆንጆ ቪዲዮ ተመልሻለሁ። ዛሬ ይዤላችሁ የመጣሁት በጣም ቆንጆ የሆነ የጨጓራ አሰራር ነው ይዤላችሁ የመጣሁት ማለት ነው። የጨጓራ ጥብስ ቪዲዮ እንደምትወዱት ተስፋ አደርጋለሁኝ። እንግዲህ ከመጀመሪያ ጀምሬ እንዴት እንደማጸዳው ከዛ በኋላ እንዴት አድርጌ እንደምጠብሰው አብረን እንሰራለን ማለት ነው። ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ደግሞ ነባር ቤተሰቦቼ ሁልጊዜም ሀሳብ አስተያየት እየሰጣችሁ ስለምታበረታቱኝ ስለምደግፉኝ እጅግ በጣም አድርጌ ነው የማመሰግነው። አሁንም ሀሳብ አስተያየታችሁን መስጠታችሁን እንድትቀጥሉ ላለሁኝ። እንግዲህ በመጀመሪያ እንዳልኳችሁ በጽዳት ነው የምጀምረው። እንደዚህ አድርጌ ትርፍ ቆሻሻውን ያለውን ነገር በጠቅላላ እንደዚህ ግፍፍ አድርጌ አወጣዋለሁኝ ማለት ነው። ትንሽ ጊዜ ይፈልጋል እና ደግሞ በደንብ አድርጎ መጸዳት ይፈልጋል። በደንብ ካልታጠበና ካልተጸዳ ምንም አድርገን ብንሰራው ሽታው ጣዕሙ በጣም ደስ አይልም ማለት ነው። ስለዚህ እንግዲህ ውስጡን በመጀመሪያ በደንብ አድርጌ እንደዚህ በምታዩት መልኩ እንግዲህ ግፍፍ አድርጌ ነጭ እስኪሆን ድረስ እንግዲህ አወጣዋለሁኝ ውስጡ ያለውን ቆሻሻ ማለት ነው። እና በመጀመሪያ እንግዲህ የነበረውን እኔ ያው በውሃ አጽድቼዋለሁኝ። ከዛ በኋላ ደግሞ እንደዚህ እያጸዳሁት ነው ውስጡን ማለት ነው። እና እንደዚህ አድርጌ እንግዲህ ቆንጆ አድርጌ ጽድት አደርገዋለሁኝ። በጣም ነው የሚጣፍጠው። በዛ ላይ ደግሞ ቆንጆ ሆኖ ከተሰራ ለልጆችም እንግዲህ የማይወድም ሰው ካለ ደስ ብሎት ነው የሚበላው። በዚህ በማሳያችሁ መንገድ ከሰራችሁት ማለት ነው። እንደዚህ አድርጌ እንግዲህ ቆንጆ አድርጌ አጽድቼዋለሁኝ። ከዛ በኋላ አሁን እንግዲህ ውሃ ጥዳለሁኝ። ውሃውን ስጥደው ጨውና ትንሽዬ ደግሞ ሎሚ አድርጌበታለሁኝ። እንትንም ብታረጉበት ቆንጆ ነው። ቀረፋ ካለ ቀረፋን ብታረጉበት ሽታውን አሪፍ ነው የሚያደርገው። ቆንጆ ነው ማለት ነው። ያው ትንሽ ሽታው ከበድ ስለሚል ማለት ነው። ከዛ ለብ ባለ ውሃ እንግዲህ በጣምም እንትን ሳይል በጣምም ሳይበስል ውሃው ለብ ካለ በዛ እንግዲህ ጥብ አደርገዋለሁ ማለት ነው። እንግዲህ ይሄ መጀመሪያ እኔም በቀዝቃዛ ውሃ ቆሻሻውን ሳወጣ ስላጠብኩትኝ ከላይ ያለው ቆዳው ራሱ በራሱ ሰዓት ተልጧል ማለት ነው። ገና ሙቅ ውሃ ውስጥ ሳልከተውና እንደዚህ አድርጌ እንግዲህ በደንብ እንትን ካለ በኋላ ገንፈል ካለ ትንሽዬ ከዛ በኋላ አውጣውና በደንብ አጸደዋለሁኝ። ደግሞ በቀዝቃዛ ውሃ አጥበዋለሁኝ ማለት ነው። እና እንዳልኳችሁ ይሄ ቆዳው በራሱ በደንብ ሲታሽ ምናምን እንደዚህ ግፍፍ ብሎ እየወጣ ነው። ግን እኔ ደግሞ ቆዳው እንትን እንዲልልኝ አልፈልግም። ከነ ቆዳው እንዲሆን ነው የምፈልገው ማለት ነው። መላጥ አልፈለኩኝም። ግን እናንተ ከፈለጋችሁ ትኩሱን እንደዚህ ልክ እንደወጣ መክተፊያ ላይ አድርጋችሁ በቢላ ላጥላጥ ብታረጉት ሙልጭ ብሎ ወጥቶ ነጭ ነው የሚሆነው ማለት ነው። እኔ ግን ይሄ እንደምታያችሁት በጎን ያለው አሁን ግማሹ የተላጠው ነጭ ነው። እኔ ግን እንደዛ አልፈለኩኝም ማለት ነው። ማለትም ቆዳውን እኔ እንደዚህ ስለምወደው ለራሴ እንደዛ ስለምፈልግ ሰርቼዋለሁኝ ማለት ነው። እና ግን ይሄው እንደምታዩት በእጅ ራሱ ቢላም ሳላደርግበት ራሱ ያው የተላጠውን የግዴታ ማውጣት ስላለብኝ እንደዚህ በውሃ በደንብ ጥብ አድርጌ አወጣዋለሁኝ። እና ከዛ በኋላ እንትን እንዲልልኝ ውሃው እንዲጠልልኝ በማጥለያ አድርጌ ሽንኩርቴን አዘጋጃለሁ ማለት ነው። እንግዲህ የተጠቀምኩት ሽንኩርት 2 ራስ መካከለኛ ሽንኩርት ነው። እሱን ረዘም ረዘም አድርጌ ነው የምከትፈው። ያው እናንተ ከፈለጋችሁ ችግር የለም ደቀቅ አድርጋችሁ መክተፍ ትችላላችሁ። 2 ራስ ቲማቲም እና ነጭ ሽንኩርት ደግሞ እንግዲህ ይሄን የምታዩትን ያህል ነው። እኔ የሰራሁት እንግዲህ በጣም ብዙ ስላልሆነ ይሄ በቅቶኛል ማለት ነው። እና መጥበሻዬ ላይ ዘይት አድርጌያለሁኝ። ከዛ ዘይቱ ቆንጆ ሆኖ ከጋለ በኋላ ሽንኩርቴን አደርጋለሁኝ ማለት ነው። እና ሽንኩርቱን እንግዲህ ቆንጆ አድርጌ በደንብ አድርጌ ጥብስ አደርገዋለሁኝ ማለት ነው። እና በዚህ መልኩ ከተሰራ እንዳልኳችሁ በጣም ነው የሚጣፍጠው። በጣም ደስ የሚል ቃና ነው ያለው። በጣም ነው የምትወዱት ማለት ነው። እኔ ጨጓራ በጣም ነው የምወደው። ኢትዮጵያ ራሱ በጣም ነበረ የምወደው እና ምላስ ሰንበር እዚህ ደግሞ እንግዲህ ይኸው በዚህ መልኩ እንደዚህ እየሰራሁት ነው ማለት ነው።
ሽንኩርቴን እንግዲህ በደንብ ቆንጆ ሆኖ ብስል ካለ በኋላ የከተፍኩትን ነጭ ሽንኩርትና ዝንጅብሉን ደግሞ ጨምራለሁኝ ማለት ነው። እንግዲህ እኔ ጨመርኩት ነጭ ሽንኩርቱንና ዝንጅብሉን በጣም ያልደቀቀ ጎረድ ጎረድ ነው ያደረኩት። ከፈለጋችሁ እናንተ ችግር የለም እንትን ማድረግ ትችላላችሁ፣ ድቅቅ አርጋችሁን መክተፍ ትችላላችሁ ማለት ነው። እና በዚህ መልኩ እንግዲህ እንደዚህ ጥብስ አደርገዋለሁኝ። እንግዲህ ትንሽዬ ዩቲዩብ ላይ ጠፍቻለሁኝ እየተመቸኝ ስላልሆነ በቻልኩት አቅም ለመስራት እየሞከርኩ ነው፣ ግን ምንም ሊመቸኝ አልቻለም። እና እንግዲህ ቶሎ ቶሎ ለመምጣት እሞክራለሁኝ። ይኸው እንደምታዩት ቆንጆ አርጌ ጽድት አርጌ በደንብ አርጌ ነው ያጠብኩት። አጥልጌዋለሁኝ፣ ውሃም የለውም ቆንጆ ሆኖ። ከዛ እንደዚህ አርጌ በደንብ አርጌ አንድ ላይ እጠብሰዋለሁኝ ማለት ነው። በፈለግ ነው እንግዲህ በወጥ መልክም መስራት እንችላለን። እኔ ብቻ በማንኛውም ነገር በጣም ነው የምወደው ከአትክልት ጋርም። ዛሬ ግን እንደዚህ በጥብሱ ስለፈለግኩኝ በዚህ መልኩ ሰርቼዋለሁኝ ማለት ነው። እና እንደፈለግን በፈለግነው አይነት መስራት እንችላለን። በጣም ነው የሚጣፍጠው በጣም። እዚህ ጋር ቅመም አድርጌበታለሁኝ። እንግዲህ ቅመም ያደረኩትኝ እኔ ኮረሪማ አድርጌያለሁኝ፣ ጥቁር ቅመም አድርጌያለሁኝ፣ ከሞን አድርጌያለሁኝ፣ ማጂ አድርጌያለሁ። ለጣም ደግሞ ጨው ትንሽ አድርጌያለሁኝ። ማጂው ራሱ ጨው ስላለው ብዙ ጨው አላበዛሁኝም ማለት ነው። እና እነዚህን ቅመሞች አድርጌ አንድ ላይ እንግዲህ እንትን በደንብ አርጌ ጥብስ አደርገዋለሁኝ ማለት ነው። እና ደስ የሚል ቆንጆ ቃና ይሰጠዋል ማለት ነው። እናንተ ሌላ እንግዲህ እናንተ የምትወዱት ሌላ ቅመም ካለ ደግሞ ምንም ችግር የለም እናንተ መጨመር ትችላላችሁ ማለት ነው። እንግዲህ እንደዚህ አድርጌ አገለባብጬ በደንብ ከጠበስኩትኝ በኋላ አንድ የሻይ ኩባያ የሚሆን ውሃ አረግበታለሁ። በጣም ድርቅ ያለ እንዲሆን ስላልፈለግኩኝ ትንሽዬ መረቅ እንዲኖረው ስለፈለግኩኝ ነው ማለት ነው። ትንሽዬ እና በደንብ ደግሞ ቅመሙም በደንብ አድርጎ እንትን እንዲልልኝ ብዬ ነው። ከዛ እንግዲህ ሊወጣ ሲል እንደዚህ ቆንጆ ሆኖ ከበሰለ በኋላ ቅቤ አድርጌበታለሁኝ። እንግዲህ እዚህ ካሜራውን ያከፈትኩት መስሎኝ ስላልገባ ነው እንጂ ሮዝመሪን የተፈጨም ደግሞ አንድ የሻይ ማንኪያ አድርጌበታለሁኝ ማለት ነው። እና በጣም ቆንጆ ነው። ባታስቀሩት ደስ ይለኛል። ሮዝመሪውና ኮረሪማው በተለይ ማለት ነው። ከዛ በኋላ እንግዲህ እንደዚህ ቆንጆ ሆኖ እንትን ካለ በኋላ ቃሪያ አደርጋለሁኝ እንዲወጣ ሲል አንድ ላይ እንደዚህ ጥብስ አደርገዋለሁኝ ቃሪያውንም ማለት ነው። በጣም ነበር የሚጣፍጠው ልነግራችሁ አልችልም። በጣም ልዩ ነው። በተለይ እንደዚህ እንግዲህ ጨጓራ ወዳጆች ካላችሁ በዚህ መልኩ ሰርታችሁ ማታውቁ ከሆነ እንደዚህ ብትሞክሩት በጣም ነው የምትወዱት። ይኸው እንግዲህ እንደዚህ ቆንጆ ሆኖ ከደረሰ በኋላ ጣባዬ ላይ እንግዲህ አወጣዋለሁኝ ማለት ነው። እና በጣም ልዩ ነበር። እንግዲህ በእንጀራ ከፈለጋችሁ ብትፈልጉ ደግሞ በዳቦ እናንተ በሚመቻችሁ ነገር መብላት ይቻላል ማለት ነው። ቆንጆ የቁርስ አማራጭ ነው ቤተሰቦቼ። የዛሬ ቪዲዮ እንግዲህ ይህንን ይመስል ነበር። እንደወደዳችሁት ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ላይክ ለብዙ ሰው እንዲደርስ ስለሚረዳ ላይክ ማድረግ አትርሱ። በቀጣይ በአዲስ ቪዲዮ እስከምንገናኝ ስለተከታተላችሁኝ አመሰግናለሁ። ባባ